ذا ሁሉ ሰሃባ እልቂት መነሻ የሆነው ለነ ሐምዛ ለነ ሙስዓብ ለነ ሐንዘላ ለበርካታ ሸሂዶች የነብዩ አለይሂ ሰላቱ ሰላም ጥርሳቸው እስኪሰበር ወድቀው የተከሰተ ክስተት ነው። እዚህ ክስተት ነው። ለዚህ ሁሉ የጦርነቱን አቅጣጫ የለወጠው ኻሊድ ነው። በዛ ቀጠለ እንዴ? ይሄ ጥቁር ታሪኩ ነው። ግን ከዕለታት አንድ ቀን መዲና ላይ ተረጋግተው እስልምና ከፍ እያለ ሲመጣ የኻሊድን ወንድም ነብዩ አለይሂ ሰላቱ ሰላም አገኙት። አይነ ኻሊድ አሉት። ወንድም ኻሊድስ አሉት። የአላህ መልእክተኛ አላህ ያመጣዋላ አላቸው። ኻሊድን የመሰለ ሰው አሚስልሁ የጅሃሉል እስላም እስልምናን የመሰለ ብርሃን ኻሊድን የመሰለ ጂኔስ የጦርነት ስትራቴጂክ ይስተዋል እንዴ እንደማለት ነው። ኻሊድን የመሰለ ሰው እስልምና ከሱ ይደበቃል እንዴ አሉ። ወንድምየው ተመለሰና ቤት ለኻሊድ ለወንድሙ ደብዳቤ ጻፈ። አንተ ኻሊድ ወይ ነብዩ ዛሬ አገኙኝ ሰለላሁ ዐለይሂ ወሰለም ስላንተም ጠየቁኝ አላህ ያመጣዋል ብዬ አልኳቸው። ኻሊድን የመሰለ ሰው እስልምናን ይዘነጋል እንዴ እስልምና ከሱ ይደበቃል እንዴ ብለው አሉኝ። ምን ነው በመጣልን ተመልከቱ። ፖለቲካል ሊደር አይደሉ? ልቡን እንዴት እንዳሸፈቱት ተመልከቱ። ኻሊድ እኮ ወደኛ ቢመጣ ወለቀደምናሁ አላ ገይሪ ከሌሎቹ በላይ እናደርገው ነበር። እሱን የመሰለ የጦርነት ስትራቴጂስት ማረኩት። ኻሊድ ቢመጣ ከዚህ ሁሉ ሰሃባ ጀርባንም ሰለፍ ብሎ ያስብ ነበር። ከፊት እንደሚመጣ ጠቆሙት። መጣላህ ወደ እስልምና ተሰልፎ ረሱል አለይሂ ሰላቱ ሰላም ጋር ቀረበ። ቀና ብዬ ላያቸው ከበደኝ ይላል። ሐምዛ እንዲሞት ምክንያት የሆነው እሱ። ረሱል ግን እቅፍ አደረጉትና እስልምናውን አረጋገጡለት። ከዛ እንደሰለመ ሙዕታ ጦርነት ወዲያውን ነበር። አሁን የሰለመ ተባለ እንዴ? አሰለፉት ኻሊድን። ሙዕታ ጦርነት ላይ ዘይድ ከፊት አለ፣ አብደላህ ብን ረዋህ አለ፣ ጃዕፈር ብን አቢ ጣሊብ ሶስቱን መሪ አድርገው ሸኙ። አንዱ ከተገደለ አንዱ ይምራ፣ አንዱ ከተገደለ አንዱ ይምራዱ። እሳቸው መዲና ሆነው ሙዕታ ላኩ። ከባዱ ጦርነት ነው። ከሮሞቹ ጋር ያደረጉት የመጨመረው ትልቁ ጦርነት ነው። እነዛ 300 ሺህ ጦር ይዘው ነው የመጡ። ሰሃባዎቹ 3000 ብቻ ይዘው ነው የሄዱት። ፍልሚያው ተጀመረ። ሶስቱም ባንዲራ ያዙት። ጀነራሎቹ ሶስቱም ተገደሉ። ጦርነቱ ሊወድቅ ሲል ባንዲራውን ማን አነሳ? አንድ ሰሃባ አነሳና ኻሊድ አንተ ምራን አለው። እንዴ ነው ያልታዘዝኩም አለ። ታዲያ እኔ ያነሳሁት አንተ እንድትመራ እንጂ እኔ ልመራ ነው አለ። ካንተ የተሻለ ሰው የለም አለ። ኻሊድ ጀነራሉ ነው ለቀም አደረገ። እነሱ እዛ እየተዋጉ የአላህ መልእክተኛ መዲና ላይ ሆኖ አንድን አዋጅ ተናገሩ። ዘይድ ተገደለ። ከዛ ጃዕፈር ተቀበለው። ጃዕፈር ተገደለ። አብደላህ ብን ረዋሃ ተቀበለው። መጨረሻ ምን አሉ? አሁን አሉ የአመራሩ ባንዲራ ማን እጅ ላይ ወደቀ? ኻሊድ አላሉም። አላ ሰይፊላህ የተሳለው የአላህ ሰይፍ እጅ ላይ ወደቃሉ ነብዩ አለይሂ ሰላቱ ወሰለም። እስልምና የጁቡ ማተብለ አጥፍተህ እስልምና ሙስጡነ እስልምና አጥፍተህ ልትመጣ ትችላለህ። ስትቀየር ንጉስ አርጎ እስልምና የሚቀበል። ታዲያም ኻሊድ ያን የጦርነት ስትራቴጂውን ተጠቅሞ ሰሃባዎችን በታተነና ሩሞችን አደናግሮ ማንም ሰው ሳይገደል ይዞት ተመለሰ። ብቃቱ ዛጋ ተመሰከረ። የአላህ ሰይፍ ያ ሰይፍ አልታጠፈም። ከዛ በኋላ በርካታ ጦርነቱን ጀነራል ሆኖ መርቷል። ሩሞቹን አንኮታክቷል። ግብጽን ከፍቷል። ያልከፈተው የለም አብሮ። ለዛ ነው ምን ይላሉ ሩሞቹ? ኻሊድ እኮ የሚያሸንፈን ሰይፉ የወረደለት ከጀነት ስለሆነ ነው ይሉ ነበር። ይሄን ልቅና እስልምና ሰጠው። እዚህ ጋር ጥፋት አጠፋህ ብሎ እስልምና አልገፋው። እስልምና ውብ ሃይማኖት ውብ ዲን፣ ስታጠፋ አላህ በማህርታው የሚቀበልህ፣ ስትሰልም ከፍ አድርጎ የሚቀበልህ የተዋበ እስልምና። ኻሊድ ጥፋቱን ስናስታውስ ከፍታውንም አንረሳ። መጨረሻ ላይ አትሉኝ ኻሊድ ያን ሁሉ ጦርነት መርቶ ሳይገደል ከሰውነቱ የተረፈ አካል አልነበረውም። ኻሊድ መጨረሻ ላይ ፍራሽ ላይ ወደቀ። ታሙ እንደሚሞት አወቀ። ስንት ጦርነት ተሳትፌያለሁ አለ። ከሰውነቴ ያልተበሳ ያልተወጋ ቦታ የለም፣ ግን አሁን ፍራሽ ላይ ልሞት ነኝ አለ። እሱ የፈለገው ጦርነት አውድማ ላይ ነበር። ከዛ ምን አለ? ላናመት አዕዩኑል ጁበና የፈሪ አይን እንቅልፍ አታገኛል። በመሞት ቢሆን እሱ ሰይፍ ጋር ሲላተም ነበር ያን የሚሞት። አጀል ግን አላህ ከጻፈው ሌላ ቦታ። የኻሊድ ከፍታንም እናያለን። አጠፋው ብሎ አልሸሸ፣
እስልምናም አጉድለሃል ብሎ ያልገፋው ሃይማኖት የኻሊድ ትልቅነት የእስልምና አንጸባራቂነት ይሄው ክስተት ይከሰትልን። ረዲየላሁ ዐንሁ ኻሊድ አላህ ይውደደው። ኻሊድ ሰሃባዎችን አላህ ይውደዳቸው። ሸሂዶችን እዛ ውስጥ የገቡትን አላህ ይማራቸው። ጀነት ውስጥ ጓደኛ አላህ ያድርገን።